ሰላም ሰላም ውድና የተከበራችሁ የልቤ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ በነገራችን ላይ ቪዲዮ ከሰራ በጣም ቆይቻለሁኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ሼር የምታደርጉልኝ የምታበረታቱኝ፣ አይዞሽ በርቺ የምትሉኝ ሰዎች በጣም ነው የማመሰግነው። ይሄ ነው ብዬ ስማችሁን መግለጽ አልፈልግም። በጣም ብዙዎች አላችሁና በጣም አመሰግናለሁ፣ ክበሩልኝ። ዛሬ ግን ይዤላችሁ የመጣሁትኝ አንድ ቪዲዮ ቲክቶክ ላይ አየሁኝና በጣም ነው ያዘንኩትኝ፣ አንጀቴን የበላኝ ማለት ነው። እና ቪዲዮውን አሳያችኋለሁኝ። እህታችንን እናቷ ይመስለኛል ሙታባታለች እና የእህታችን እናቷ ሙታባትኝ ይመስለኛል ድንገት ነው ደውለው የነገሯትኝ። ከጎኗ ሰው አልነበረም። ግን እናቴን ገደሏት፣ እናቴን እንዲህ ያደረጓት እያለች እያለቀሰች ነው የሄደችው ማለት ነው። ለማንኛውም እስኪ ቪዲዮን አይተነው እንመለስ እና ሀሳብ እንስጥበት። እንደዚህ መናገር ወይም እንደዚህ እንትን ማለት ተገቢ ነው ወይ? በሰው ሀገር ያለ ሰው ብዙ ነገር ብሶት አለበት፣ እንኳንስ የእናትን ሞት ያህልና ማለት ነው። እስኪ ቪዲዮን አይተነው እንመለስ። ايش مشكلة؟ سابع احسبه والله احسبه كلبة ثري. በዚህ መልኩ እህታችን እናቴን ገደሏት፣ እናቴን ኢትዮጵያውያኖች ገደሏት እያለችን ይመስለኛል። እንግዲህ በምን ምክንያት እንደሞተች እናቷ አላቅም። በጦርነትም ሊሆን ይችላል እንግዲህ አላቅም፣ ድንገትም ሊሆን ይችላል። ግን ይሄ የሆነ ሁኖ አንድ ይሆናል የእናት ሞት። እናቴን ገደሏት እያለች ነው የምትሮጠው። እንግዲህ የምትሮጠው መስመር ዳር ነው። በሰው ሀገር ነው ያለችው። ማንም ከጎኗ የላትም። የሚከተላት እንኳን የለም። ስልክ ይዞ እየቀረጻት ነበረ። ይሄ ደግሞ መቀረጹ አንድ ነገር ነው። ቢያንስ ሰው እንዲረዳት ሰው እንዲያግዛት ያደርጋልኝ እና ልጁ የት ሀገር እንደሆነ ኢትዮጵያዊ ይሁን አይሁን አላውቅም፣ ግን እሽ ሙሽክላ እያለ ቪዲዮ እየቀረጻት ነበረ እና በጣም ነው የሚያሳዝነው። ቢያንስ እንኳን በሰው ሀገር ላይ ሆኖ ከቤተሰብ አንድ ሰው ሲሞት ወይም የሆነ ነገር ሲፈጠር ከጎኗ ሰው አድርገው ቢነግሯት ቢያንስ አይዞሽ፣ በሰው ሀገር ላይ ያለው ሰው በነገራችን ላይ አይዞሽ በርች የሚያጽናና ቃል እንኳን ያስፈልጋልኝ፣ እንኳንስ እናትን ያህልና ማለት ነው። እና በዚህ መልኩ ባትናገሩ፣ ከጎኗ ሰው ከሌለ ከጎኗ አይዞሽ ባይ ከሌላት እንደምንም እያላችሁ ሀገሯ እስከምትገባ ድረስ ዝም ብትሏትኝ። እንደዚህ ቀላል አይደለም። እንኳን እናትን ያህልና የሀገር ሰው ሲሞት የምናውቀው ሰው እንኳን ሲለየን እንዴት ነው የምንሆነው? እውነት በጣም ነው የሚከብደውኝ። ይቺ ልጅ እኮ ምናልባት የተሰደደችው የእናቷን ሕይወት ልትቀይር ጎደሏን ልትሞላ እናቷን ልታግዝ ይሆናል። በመሀል እናትን ማጣት ደግሞ በጣም ነው የሚከብደው። ማሰብ ራሱ ይከብዳልኝ እና እህታችንን እንደዚህ ባትናግሯትኝ ቢያንስ እንኳን ወይ ሀገር የምትገባበትን መፍትሄ ብትፈልጉ ከጎኗ ሰው አድርጋችሁ ብትነግሯት። በሰው ሀገር ላይ ሲሆን በጣም ይከብዳልኝ፣ እንኳንስ እናትን ያህል ይቅርና ማለት ነው። እና ካለችበት የስራ ጫና የኑሮ ሁኔታ እያለ በዚህ መሀል ደግሞ የእናትን ሞት የእናትን በመጥፎ ሁኔታ መሞት ስትሰማ ደግሞ ምን ያህል እንደሚከብድኝ። ይቺ ልጅ አሁን ራሷን ስታ ሊሆን ይችላል፣ መሄጃው ስለጠፋት ይሆናል ወታ የምትሮጠው። እዚህ ማንም አይረዳትም። እዛ ያሉት ነው እንትን ብለው አስበው ባይነግሯት ይሻል ነበረ። እዚህ ላይ የሰው ሀገር ላይ ማንም ሊረዳት አይችልም። ምንና እንደምትሮጣ እየሳቁም ሊሆን ይችላልኝ፣ ማን ያውቃልኝ። ጉዳቷን ብሶቷን የምታውቀው ልጅቷ ነች እና ያልደረሰበት ሰው አያውቅም። እነዚህ አብረው ከቤተሰቦቻቸው ጋር ነው የሚኖሩትኝ። እሷ ከቤተሰቦቿ ተነጥላ በሰው ሀገር ላይ መከራዋን እያየች አሳልፋለሁ ስትል እናቷ ስታልፍባት በጣም ነው ምን ያህል እንደሆነ ስሜቱን እንግዲህ ለማሰብ ራሱ ይከብዳልኝ። እና እህታችንን በዚህ መልኩ ስላዩዋት በጣም ነው የከፋኝ እውነት ለመናገር። እንደው ኢትዮጵያ ሁናችሁ ግን እንደዚህ የእናትን ሞት ማርዳት አልነበረባችሁ። እውነት ለመናገር ከቻላችሁ ዝም ማለት፣ እንደዚህ ቢሆነ ምክንያት እያመሀኛችሁ ዝም ብትሏትኝ፣ ከተናገራችሁ ደግሞ ከጎኗ ሰው አስቀምጣችሁ። እንዴት ነው ሀገር ላይ ሆኖ እንኳን መርዶ ሲነገር እንዴት ነው ልቅሶ ድረሱ ስለመባል ሲነገር እንዴት ነው ተሰብስቦ ለመናገር የሚፈራ? እውነት በጣም ነበር የሚፈሩ። ምን አድርገን እንንገራትኝ፣ ምን አድርገን እንንገራቸው ነበር የሚሉትኝና
አሁን በዚህ ጭራሽ አሁን ላይ ግን በስልክ ለዛውም በሰው ቤት ሆና ልጅቷ የስራ ጫና እያለ ስንት በሆዷ ብዙ ነገር እያሰበች ሊሆን ይችላል። እና እንደዚህ አድርጎ እናትሽ ሞተች ወይም እንደዚህ ሆነ ተብሎ አይነገርም። በጣም በትንሽ በትልቁ ነው የሚከፋል በሰው ሀገር ያለ ሰው እና እህታችንን እግዚአብሔር ያበርታች። ብቻ በጣም ነው የሚከብደው። እኔ ሳየው ቪዲዮውን እምባዬ ነው የመጣው እውነት ለመናገር። ለማንኛውም ቤተሰቦቻችንን እግዚአብሔር አምላክ ይጠብቅልን፣ በያለንበት ሁላችንን ይጠብቅልን። በሰው ሀገር ላይ ሆነን የሰውን ክፉ አያሰማን፣ የቤተሰቦቻችን ክፉ አያሰማን። ሁላችንን ቤተሰቦቻችንን እግዚአብሔር ይጠብቅልን። ሁላችሁም ባላችሁበት ፈጣሪ ይጠብቃችሁ። በጣም አመሰግናለሁ። ሁላችሁንም ስለምታበረታችሁ ለምታደርጉልኝ ድጋፍ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን መልካም ሳምንት ይሆንላችሁ። በጣም እውነት ይህን ቪዲዮ ሳይ በጣም ነው ያሳዘነኝ። እኔ አላቅም አልጨክንም፣ ብቻ የሚጨክን አንጀት የለኝም። ለምን እንደሆነ አላቅም። በይሁን ነው የመጣውኝ እና ይከብዳል።